ተመልካቾቻችን ቅምሻ ፕሮግራማችን ጀምሯል። ፒያሳ ላይ በአዲሷ ፒያሳ ሽርብትን ብላችሁ ዞር ብላችሁ እግራችሁ ደከም ካላችሁና ሆዳችሁን ከራባችሁ ቆንጆ ቦታ አሳያችኋለሁ። ፈትፈት ያለ ነገር ሆድ ያዝ የሚያደርግ ነገር የምንቀምስበት የዛሬው ቅምሻ ፕሮግራማችን እንግዲህ ከመሃል ፒያሳ ዳውንታውን ቆንጆ ቦታ ወስዳችኋለሁ። ትንሳኤ ሽሮ ትሰኛለች። እዚህ ቦታ ሄደን ደግሞ ቆይታችን ምን ይመስላል የሚለውን የምንከታተል ነው የሚሆነው። የዛሬ ቅምሻችን ከመሃል ፒያሳ ይሆናል ማለት ነው። ስለዚህ ፒያሳ ላይ ዞር ብላችሁ ሆዳችሁን ከራባችሁ የት እንደምትሄዱ ፕሮግራሙን ተከታተሉና ታገኙታላችሁ። አብራችሁን ቆዩ። ሰላም እንደና መጣ እንዴት ነህ? ደህና ነህ? በደንብ ጠቁሜሃለሁ። ብዙ ደግሞ አያስርቅም። ለአስፋልት ቅርብ ነን። ለሎኬሽን ጥሩ ነው። ሁሉ ነገር ሁሉ ዝግጁ። ፒያሳ ላይ ዞሬ የሚያምር ውበት አየሁ። ከዛ ሲርበኝ የት ነው የሚሄደው? እዚህ ህንፃ መሀል ውድ ይሆን ብዬ በጣም ብዙ ተጨነቅኩ። ርካሽ የሆነ ጥርት ያለ ምግብ እስቲ እንግዲህ ያው መሀል ፒያሳ ዳውንታውን ላይ ሁለተኛ ፎቅ ላይ ተንሳይ ሽሮ እባክህ። እሺ እንዴት ነሽ? ሁሉ መልካም። አንተ እንዴት ነህ? ስራ በጣም ቆንጆ ነው። ድንቅ ነው። በጣም ቆንጆ። ሰው እንግዲህ ያው ዞር እያለን ምግብ ቤቶችን ማሰስ የኔ ስራ ነው። ኦኬ ደስ ይለናል። የሚባሉ ቤቶችን እየዞርን እንግዲህ እየበላን እንቀምሳለን። እንኳን ደህና መጣህ። ዋው በጣም ደስ ይለናል። እዚህ ጋር እንጀምር እስቲ። ተንሳይ የኔ ስም ነው። ተንሳይ የኔ ስም ነው። ትንሽ ቆየት ብለናል እዚህ ቤት ላይ። ሌላ ቦታም አለን። አዎ ሌላ ብራንች አለን ወደ ጎተራ አካባቢ። ይሄ 5-6 ዓመት አካባቢ ሆኗል። ተንሳይ ሽሮ እዚህ ላይ ሲመሰረት ከዚህ በፊት ነበረ፣ ግን እዚህ ላይ ሲመሰረት 6 ዓመት ይሆናል። 6 ዓመት ሙሉ ፒያሳ ነዋሪዎች ስትበሉ እንዴት ነው ማንነግሩኝ? ብዙ የሚመጡ አሉ። አንተ እንዴት እንደደበቁ ነው እንጂ በጣም ብዙ ደንበኞች አሉ። ሰዓቴን ጠብቄ ነው የመጣሁትና በምሳና በቁርስ ማለት ነው ተመልካቾቻችን የመጣ ነው። ለምን ቁርስ ላይ ቢዚ ነው፣ ምሳ ላይ በጣም ቢዚ ነው። በጣም ስለዚህ መሀል ላይ ሰዓት ጠብቄ ነው የመጣሁትና ስደውልሽም እና እስቲ ቤቴ ነው ይሄ ስትይ ደስ ያለኝ በጣም ደስ ብሎኛል። እኔ ራሴ ስለመጣህ አመሰግናለሁ። ቴንኪው በጣም እባክህ ቁጭ በል። እሺ እዚህ ጋር ከዚህ መጀመር እንችላለን። ይቺ ጁስ ቤታችን ናት። ምንም አይነት ስጋ ነገር አይሸጥበትም። ስጋ መብላት ላልፈለጉ ሰዎች ስጋ የሌለው ነገር ከዚህ እንጠቀማለን። ጁስ ኮርነር ነች። በጣም ቆንጆ ጁሶች አሏት። ሙሉ ስፔሻል የሆኑ ጁሶች በሙሉ አለ። ማንጎ፣ አቮካዶ ምናምን በቴምር አለ። ስፔሻል ጁሶች አሉ። በጣም የሚያማምሩ ጁሶች አሉ። ፒያሳ ፀሐይ ማቀዝቀዣ ጁስ፣ ቀዝቃዛ ጁስ ምን አትክልት ነገሮች አሉ። በቤታችን ታዋቂ የሆነ የትም ቦታ ልታገኘው የማትችል 4 ታይፕስ የሚባል አትክልት አለ። ከበላ በኋላ እሷን ጋብዝሃለሁ። ሰምታችኋል ተመልካቾቼ። ለብቻ የምትችለው አይመስለኝም፣ ግን ተመልካቾቼ በደንብ ያውቁታል። አዎ በጣም ብዙ ተጠቃሚ ያለው። አዎ እኛ ቤት መጥቶ እሱን ሳይቀምስ የሚሄድ አይመስለኝም። ከዚህ በተጨማሪ ከዚህ ጁስ ኮርነር አለ፣ ቡና አለ። ቦታውም ደግሞ ህንጻው ላይ ሁለተኛ ፎቅ ላይ ነው የሚገኘውና ኮሪደሩን ነው በደንብ የተጠቀማችሁ። በደንብ ኮሪደሩን ተጠቅመንበታል። ተንሳይ ሽሮ ሲሆን ሽሮ ብቻ አይደለም ያለን፣ ቅቅል አለን፣ ዱለት አለን፣ የበግ ጥብስ አለን፣ ቋንጣ ፍርፍር አገልግሎች፣ ከተሪንግ በደንብ እንሰራለን። ቤት ውስጥ ስፔሻል ዱለቶች አሉ። ሙሉ የተሟላ ነው። በሽሮ ብቻ አልተገደብንም ለማለት ነው። ሲያዩት ተንሳይ ሽሮ ይሁን እንጂ ሁሉ ነገር እንደሚያሟላ እንግዲህ ያው ደንበኞች ያውቁታል። ሌላ ደግሞ ከደንበኞች የሰማሁት አንድ ሚስጥር ምንድነው? ተንሳይ ጋር ንጹህ ቅቤ የቤት ነው ሲጀመር። ተንሳይ ሽሮ እንግዲህ ሰራተኞችም ካስተመሮችም ያውቁናል። የማንበላውን አንሸጥ፣ በፍጹም አንሸጥ። እውነተኛውን ጣዕም ነው ለእናንተ የምነግራችሁ። ስለዚህ የዛሬው ቅምሻ ፕሮግራማችን ለየት ይላል። ከናሁ ቴሌቪዥን ወደ እናንተ የምናደርሰው እንደተለመደው እንግዲህ ቅምሻን ፕሮግራም እየመራ አብራችሁ ቆይታ ማድረገው እስክንድርና የዛሬ ተንሳይ ሽሮ ባለቤት ተንሳይ ቤቱን ሲዞር ብለን ደስ ይለኛል። እባክህ እዚህ ጋር ስያሜው ማለት ተንሳይ ሽሮ እንግዲህ በየቦታው አደራርገናታል። ቀለል ያለ መጀመር አንዳንድ ጊዜ
ምን መጠየቅ እፈልጋለሁ፣ ፋንሲ መሆን በጣም የሌክዠሪ ነገሮችን ሰዎች መፈለግ አሁን አቁመናል። በተለያየ ምክንያት እውነት ሁሉም ምርጫ ቢኖር እንደዛ ብሎ መደምደም ባይቻል ሰው ቀለል ብሎ ቢዚ ነው፣ ዞር ዞር ብሎ በላበላ አድርጎ ጥሩ ነገር ቶሎ ለመሄድ ይፈልጋል። ሁለተኛ ደግሞ ዋጋችን እየተቋለለ አይደለም። ሌላው ደግሞ ህንፃው ሙሉ ቢዝነስ ሴንተር ነው። ኦፍ ኮርስ እንደዚህ አይነት ቦታዎች ደግሞ ሰው በጣም ቢዚ ነው። ውስጥ ከሚሰሩት ሰዎች በተጨማሪ ደግሞ ከስተመርም ዞር ዞር እያለ ከሾፕ ካረገ በኋላ ቶሎ መብላት የሚፈልግበት ቦታ እና ህንፃ ውስጥ ያሉ እንደዚህ አይነት አነስ ያሉ ቤቶች አድቫንቴጃቸው ምንድነው ነው? ተጠቃሚ በብዛት አላቸው። ለምንድን ነው የሚሆነው መሰለ? የህንፃው ባለሱቆች በሙሉ ይኖሩሃል፣ ተቀጣሪዎቹንም ታማክላለህ። ያኛው በልቶ ያኛው ይቅር የምትለው አይደለም። ከዛ በኋላ ደግሞ ዙሪያችን ያሉት የመንግስት መስሪያ ቤቶችንም ታማክላለህ። ከዛ በኋላ ደግሞ ሊገዛ የመጣነውንም ሰው ታማክላለህ እና የሰውንም አቅም ጠብቀህ እንደገና ደግሞ የሚፈልጉትም ነገር አቅርበህ ይሆናል ማለት ነው። ስለዚህ ሁሉንም ያማከለ ይሆንልናል ብለን እናስባለን። የቤት ምግብ መስራትና የቤት ጣዕምን መስራት የግድ ውድ ማድረግ አይጠበቅም። በፍጹም ይሄንን ነው የምናምነው እኛ። ለሁሉ ተደራሽ ለመሆን ጣዕማችንንም ዋጋችንንም እኛነታችንን ማገናዝበን አንድ ላይ እንድንሰራ ነው የምንፈልገው። ተመልካቾቻችን ከጀርባ ከኪችኑ የሚወጣው ሽታ ለነገራችሁ አልችልም። በካሜራ እየመጣ ነው፣ እመጣለሁ በኋላ አረፍ ደስ ይለኛል። እባክህ እያቆምኩኝ አስቸገርኩ። ዞር ተመልካቾችም አይተዋል ስጎበኝ። ስልክ በነገራችን ላይ ማንሳት ይቻላል፣ ችግር የለም። ሄላ ልላክ? እሺ ይደርስልሃል። ተመልካቾቻችን በቀረጻ ማለት እንግዲህ ኦርደር መጣ። ይቅርታ ብለናል። እንግዲህ ይቅርታ ብለናል። ስራ ቦታ አይደል የመጣነው? የስራ ቦታ ነው እንግዲህ። ያው ሌላው ትንሳኤ ላይ ሜኑም ይታየኛል እዚህ ጋር ተመልካቾቻችን። ዋጋችን ይሄ ነው እንግዲህ። በጣም ነው ደስ የሚለው። ሁሉም አይነት የቁርስም የምሳም የመክሰስም ጁስም ሁሉም አለ እዚህ ጋር። የቁርስ ፍስክ፣ የቁርስ የጾም፣ ምሳ ፍስክ፣ ምሳ ጾም፣ ፉል፣ ፈታ፣ ጨጨብሳ፣ ፈጢራ ሁሉም ነገር ያካተተ ነው እንግዲህ። እዚህ ቤት ግን መጀመሪያ ትንሳኤ ሽሮ ስትጀምሪ የምግብ ቤት ቢዝነስ ስትጀምሪ ለምን ቡቲክ አላሰብሽም? ለምን ሌላ አይነት ቢዝነስ አላሰብሽም? ለምን ምግብ ቤት? እስቲ ምግብ ሰርቶ ማብላት አይደለም ከመጀመሪያው ምግብ ሰርቶ ማብላት፣ ቤት ውስጥ ማስተናገድ በጣም ወድ ነበር። በጣም ቤት ውስጥ መስራት፣ ማስተናገድ፣ ማብሰል በጣም እንደዚህ አይነት ነገር በጣም ደስ ይለኝ ነበርና በትንሽ ነበር ልጀምረው ያሰብኩትና በኋላ ግን እየጨመረ ሄደና በሬ ነጋዴ ነበር። ቁርጥ፣ ጥብስ፣ ጥሬ ነበር የምሸጠው። በኋላ ልጆች ሲመጡ ልጆች ማሳደግ ስላለብኝ አነሳ አድርጎ ተመልሶ ወደ ተንሳይ ሽሮ መጥቶ ሁለቱን አመጣጥኖ ለመሄድ ሲባል እንደገና ወደዚህ ተመለስን እንጂ ከፍ ባለው ነገር ሄደን እንደገና ደግሞ አሁን ወደዚህ ተመልሰን። ስለዚህ የበሬ ስጋ ምን አይነት ኳሊቲ ነው? ሀብተ ጊዮርጊስ ላይ በጣም ብዙ ሰዎች ያውቁኛል። ሀብተ ጊዮርጊስ ላይ በትክክል ለበሬ ነጋዴዎች ትተን ወደ ሽሮ መጥተናል። ይሄ ነው እንግዲህ አልጠበቅም። ይሄንን በጣም ይቅርታ። ተመልካቾቻችን እንግዲህ እንደምታዩት ይኸው ትዕዛዝ እየተቀበለች ነው የምትገኘው። ትንሳኤ ሽሮ ነው የምትገኘው። ሜኑ ላይ ሁሉም አይነት ምግቦች አሉ። የቁርስ፣ ምሳ፣ መክሰስ ከዛ በተጨማሪ ደግሞ የጾም የፍስክ በሁሉም አማራጮች ቀርቧል። እንግዲህ የትኛውን እንደምቀምስ አላውቅም። ፒያሳ ላይ ላለው ፀሐይ፣ ላለው ድካም፣ ላለው ጉብኝት ጥሩ ተንፈስ ማያ ቦታ እንደሆነ ማየት እንችላለን። ትንሳኤ እስቲ ምን እንጋብዝ? ምን እንወዳለው መስለሽ? አንድም ቤት ሄጄ ሳይ ቤቱን ያለው አንደኛው የፕሮግራም የቅምሻ ፕሮግራም አንዱ አካል እሱ ነው። ሁለተኛ ደግሞ ምግቡ ሲሰራ ተመልካቾቼ ለምደዋል ማየት ይፈልጋሉ። በጣም ጥሩ። ይሄ ደግሞ ምግቦችን ገባ ብለን ሲሰሩ ኪችን እናያለን። ምግብ ወዳለው በጣም ምግብ የሚጠላ አለ ብዬ አላስብም። ምግብ የሚጠላ ያለ ወዳለው ቆንጆ ምግብ ቤቶች እንፈልጋለን። ስለዚህ ዛሬ ቅምሻችን ምን እንደምትሰሪ እንግዲህ በሰርፕራይዝ ባንቺ ነው። ባንቺ ብቻ። ኦኬ፣ በጣም ደስ ይለኛል። እሺ፣ ሌላው በነገራችን ላይ እዚህ ቤት የመጣው ተመልካቾቻችን በሪኮመንዴሽን ኤላ እዚህ ቤት ሲሄድ አነስ ያሉ ቤቶች መስጠት ምን አይነት ቤቶች ስለው እኔ ደጋግሜ የሚሄድበት ቤት አለ ሲለኝ ከዛ ትንሳኤ ጋር ሲለኝ ነው የመጣሁትና በጣም ደስ ብሎኛል። ስለተቀበልሽ በጣም አመሰግናለሁ። ስለዚህ ምን አይነት ምግቦች የሚለውን አብረን የምናይ ነው የሚሆነው ማለት ነው። ኦኬ። ጉዞ ወዴት ነው? ወደ ኪችን ነው። ተመልካቾቻችን ጠብቁ።
ትንሳኤ ነው ተንሳይ ነው? ተንሳይ ነው። ተንሳይ ነው። ጥሩ ነው። ተንሳይ ነው። እኔ ነበር ቆይታችን። እግዚአብሔር ይመስገን። አላስቸገርኩም? በፍጹም አላስቸገርኩም። ግን አንድ ነገር ቅር ብሎኛል። ኪችን አላስገባሽም ወይ? ኪችን እንዳትገባ እንግዲህ አሟልታ አልመጣም። ምን ላድርግ? እዚህ ቤት ንጽህና ግድ ነው። ኪችን ደግሞ ችግር ነው ለሰውም ለኛም። ትንሽ ጸዳ ብለን የሚይዘውን ነገር የምንጠቀምባቸው ነገሮች ግድ መሆን አለባቸው እንጂ ለአንተም ለኛም ጥሩ አይሆንም። ስለዚህ አልተቀየምኩም። ሌላው ደግሞ በጣም ቅድምም እያየው ነበርና ብዙ አማራጮችን ይዘሻል። ቁርስ ላይም ሜኖቹ ላይ ያቀረብሻቸው ምግቦች ወይንም እንዲካተቱ አንቺ ቤት እንዲካተቱ ያደረግሻቸው ምግቦች በዋናነት ምንን መሰረት አድርገው ናቸው? ቀለል ያሉ ናቸው፣ ዋጋቸውም ረከስ ያለ ነውና ምንም ያማከሉ ነገር አይደለም። ሁሉም የምናውቃቸው ትልቁ ነገር ፍሬሽ ነገር መብላት ነው። ያደረ ነገር እንዳይኖርብን ፍሬሽ ነገር እንዲኖርልን ኦፕን ኪችን የሆነበትም ዋናው ምክንያት እሱ ነው። እንግዲህ አይተሃል፣ ቅቅልን ያህል ነገር በኦፕን ኪችን ሲሰራ አጮልቄ ይቻላል። አዎ እንደሱ ነው። እንግዲህ ያው ኪችናችን ኦፕን መሆናቸውን አይተሃል እና የሚሰሩት ነገር በሙሉ ክፍትና ከመክተፍ ሌላ ቦታ እንዴት ነው የሚሆነው? ሌላ ቦታ ይከታተፍን ይመጣልና እዛ ነው። እዚህ ግን ክፍት ነው ሁሉ ነገር ሲጀመር እስከ ሲጨርስ ክፍት ነው እንጂ ፍሬሽ የሆኑ ነገሮችን ቀለል ያሉ ነገሮችን ቶሎ ተመግቦ ለመሄድ የሚቻሉ ምግቦች በሙሉ እዚህ ላይ አሉ። በጣም ነው ደስ የሚል እንደምታያቸው ዋጋዎች ውስጥ ቀለል ያሉ አይደል እንዴ? ኧረ በጣም ቀለል ያለ ነው። ፒያሳ አይደል ያለ ነው? ፒያሳ ላይ በዚህ አየር በዚህ ሰማይ እንደዚህ ያየር እንግዲህ ቺርስ ያው እንዴ ለጤናችን ዋችንን እየጠጣን እንግዲህ ተመልካቾቻችን ምግቡ ሲሰራ አይታችኋል። እኔ ግን ራበኝ። እስቲ አሁን ሜኑህን እባክህ ተመልከተ። አሁን እንኳን ተመልከተ። እንግዲህ የታዘዙ ነገሮችን እጄን አጣምሬ መጠበቅ ብቻ ነው። ያልካቸውን ነገሮች በሙሉ ተዘጋጅተዋል። ስለዚህ ምግቦቹ እስኪመጡ መጠበቅ ብቻ ነው። እስከዛ ግን ልጆቹ እስከሚያመጡ ድረስ እና ነገሮችን ማውራት እንችላለን። ብዙ ሰው ከስተመሮችሽ የትኞቹ አይነት ሰዎች ናቸው በብዛት? ሁሉም ጠቀስ አድርጌያለሁ። የላይኞቹም ሰዎች ተቀጣሪ ደሞዝተኞችም ነጋዴዎቹንም ሁሉንም ያማከለ ነው የኛ ቤት። እንትና መጥቶ እንትና ቀረ የሚባልበት እዚህኛው ቤት አይገባም የሚባልበት ቤት አይደለም። ሁሉን ያማከለ ስለሆነ ሁሉ ያማረውን በልቶ ጠግቦ ደግሞ መሄድ የሚችልበት ቤት። ስለዚህ እስካሁን ያልመጣው የናው ተመልካች ብቻ ነው። ናዎች ቆዩብኝ፣ በመምጣታችሁ ግን ደግሞ ሞር ደስ አለኝ። ስለዚህ ተመልካቾቻችን ፒያሳ ላይ ኑና ተንሳይ ጋር እንግዲህ የምትፈልጉትን አይነት ምግቦች ማግኘት ትችላላችሁ ተብሏል። እዚህ ከሚመጣልን ምግቦች በተጨማሪ ካተሪንጎች አገልግል ለሰርግ ለልደት አገልግሎች ዴሊቨርን ጨምሮ በቆንጆ ዋጋ በቆንጆ ጣዕም ቦታ እናደርሳለን። እንደ ትንሽ አይደለም ቤታ ለልደት አይደለም ብለን አንቆምም፣ ለሰርግ አይደለም ብለን ሁሉንም ያማከለ ቦታችን ስልክ ቁጥራችንን በኋላ እንገልጻለን። እናመሰግናለን። እና በዛ አኳያ እንግዲህ መጠቀም ይችላሉ። ጾም ደግሞ ብፌ አለ። ብፌ በ250 ብር ብፌ ማግኘት ይችላሉ። እስከሚጠግቡ ድረስ እየጨመሩ መብላት ይቻላል። እና ፍሬሽ ጁሶች አሉ፣ ፍሬት ፍሩቶች አሉ፣ ሳላዶች አሉ። እነዚህ ነገሮች በሙሉ ያካተተ ነውና እኔም አለሁ ሁሌም እኔም አለሁ። እናመሰግናለን። ይሄ ምን በሚል ነው የሚቀርበው? የበግ ጥብሳችን። ይሄ ደግሞ ስፔሻል ዱለታችን። ዱለት ነው ይሄ? አዎ ክትፎ ነው። ዱለት ተሳስተሽ እንዳይሆን ክትፎ አይደለም፣ ዱለት ነው። ዱለታችን ነው። ቀምሼ ነው በኋላ ይሄ ክትፎ እኔ ተጠራጥሬያለሁ። እስቲ ይሄ የበግ ጥብሳችን ነው። ራሱ በጣም ይሄ ደግሞ አብሬው ራሱ ፎቶ በነሳ ይሄ ደግሞ እንግዲህ ዱለታችን ነው። እሺ እንዳይነካ እስቲ ቅመሳትና አይባችን ቆንጆ ነው በጣም ዱለታችን። ያው እንግዲህ እንዳልነው እስቲ ቅመሳትና ቆንጆ ቅቅላለኝ። ቅቅለኝ ሳትቀምስ በፍጹም አትሄድም። እዚህ ላይ ነው የምጨምረው? አዎ እዚህ ጋር ቅቅላችንን አድርገን እንበላታለን ማለት ነው። ተመልካቾች እንብላ እንግዲህ እንደምታዩ እባካችሁ እንብላ። ያሽሽ ተባረከ ይሁን። እንዴ የጤፍ ምን በጣም ያው ሁለት አይነት እንጀራ አለን። ከፈለክ ቀይ አለ፣ ከፈለክ ጥቁር አለ፣ ዳቦ አለ እና እስቲ ዋው ዋው ያው ቅቅላችን ደርሷል። በጣም እናመሰግናለን።
አየር ላይ ይዤዋለሁ ተመልካች። ቅቅሉን ሳይሆን መንገድ ላይ ይዤዋለሁ። ቆንጆ ቅቅል ነው። ቆንጆ ቆንጆ ቅቅል ነው። እስቲ ቅመሳት ቅቅላችን። እድለኛ ነህ፣ ቅልጥሙም ደርሶሃል። እባካችሁ ልበላው ነው ልበላ። እባክህ ቆንጆ እስቲ ቅመሳው። አሁን እንግዲህ ቀምሰ መናገር ነው። ከሲሰራ ሲጣድ ሲናቅላላ ነበር እንግዲህ እቺ ነው እንግዲህ ለዚች ነው ፒያሳ ላይ ያዞረኝ። ይሄ ሁሉ ነገር ነው መጣችን ማግኘት። ዱለቱ ቅቤው በጣም ነው ደስ የሚለው፣ በጣም ነው የሚጣፍጥ። የእውነት እንዳልኩ ነው እንግዲህ ማን በላውን አንሸጥ። ተመልካቾቻችን ልጆች በጣም እንደምትወዱት በጣም እርግጠኛ ነኝ። በዛ ላይ አይቤው እንደዚህ ፈትፈት አድርጎ መብላት እያለ የቤት እንዲልህ ነው የምንፈልገው። ጣዕማችንም እንደሱ ይመስለናል። እጅሽ ይባላል። በጣም ነው የማመሰግነው። የእውነት በጣም ነው የማመሰግነው። እስቲ ቅቅሉን እስቲ ቅቅሳት ተመልካቾች እናንተ ነው ወክዬ ነው መቼም ተመልካቾችን ወክዬ ነው ጋብዣለሁ። ተመልካቾቻችን ፒያሳ መጥቼ ከጠፋሁባችሁ ትንሳኤ ጋር ነኝ እየበላሁ። እባክህ አትደውሉልኝ። በተለይ ምሳ ሰዓት ከሆነ እርስ ምሳ እራት ላይ ካጣችኝ እዚህ ነው። እኛም አለን። ስልኬ ከዘጋ ትንሳኤ ጋር እዚህ ያለው ሁሌ እጠብቃችኋለሁ። ሁሌም እዚሁ ነኝ። እናንተ ነው የምጠብቀው። እሷ እያወራች ነው እየበላሁ። እባክሽ ትንሳኤ ንገሪያቸው እኔ ልብላ ያለ ዛሬም አልበላም። ሩቦ የመጣ ሁሉ ይሄን በማግኘቱ ደስ ብሎኛል። ቅቅል ሳይደርስ ሳያልቅ መምጣቱ ደስ ብሎኛል። አውቄ ነዋ። ጥሩ ሰዓት ደርሰሃል። ብዙ ጊዜ ምግብ ቤቶች ላይ ወሬን ራሱ አስጠፋኝ ጣሙ። ሰዎች በጣም ሱፐር ቢዚ በሆናችሁበት ሰዓት፣ ሰው በበዛበት ሰዓት ይመጡና እንትና እንደዚህ አልሆነም ይላሉ እና በተለይ ሰዓት መጠበቅ እንዴት ነው? በጣም ወሳኝ ነው ማለት አሁን ለምሳሌ እኛ ቅቅል ከተወሰነ ሰዓት በኋላ ዱለትም እንደዛ ቀይ ወጥ እንደዛ ሰዓቶች አሏቸው እና ቅቅል አሁን 9 ሰዓት ላይ መተህ ስጡኝ ብትል ይመጣል። እኔንም ወዴን መጣባበል ታመጣለህ። ስለዚህ ሰዓት ጠብቁ ነው። እንደ እስክንድር 5 ሰዓት ላይ ትመጣላችሁ። ቁጭ ብላችሁ ኩሳን ከዋናው ታገኛለህ። እንደወረደ እንደዚህ ነው በቃ። ጨረስን። እየበላሽ አይ እኔ እየበላሁ እስቲ ብላል። እሺ እንትን ተመልካቾቻችን በጣም ነው የምወደው። ምን እየበላህ እስቲ ከሶስቱ ቆንጆ ነው ተመችቶኛል የምትለው የቱን ነው? ቅቅሉ ሰዓት ጠብቃችሁ ነው እንጂ ቅቅሉ በጣም ምርጥ ቅቅል ነው። በዛ ላይ አጥንቱ እኔ በጣም ብዙ አጥንት ነው የደረሰኝ። እኔ አይታይ ነው መሰለኝ ይሄው እንደዚህ ነው መጥቶ እንግዲህ ጀጅ ማድረግ ይቻላል። ይሄው ዱለቱ፣ ጣዕሙ፣ ጥብሱ ከምንም በላይ ደግሞ ይኸውልሽ እኔ በጣም እማቅ ይመስለኛል እውነት ለመናገር በጣም ብዙ ቤት ስለሄድ አሁን በጣም የምግቡ ጣዕም ቴስቱ በቤት ቀን የበዓል ቀን የምትበሉት በቅቤ ያበደው ቅቅል ይኸው በጣም ነው የጣፍጠው። ተመልካቾቻችን ፒያሳ መጣችሁ ዳውንታውን ሁለተኛ ፎቅ ተንሳይ ሽሮ ብላችሁ ታጥፍ ነገር የለም። ምግቡ የሚቆራ ሰው ይኸው በፍጹም በጣም ነው ደስ የሚለው። በጣም ነው የሚጣፍጠው። ጣዕሙን ወድጄዋለሁ። ቅቅሉን፣ ጥብሱን ከና አሰራሩ አይታችኋል ተመልካቾቻችን። ጣዕሙን በእኔ ተውት እንደምትወዱት አልጠራጠርም። በጣም ነው የሚጣፍጠው። ቴንኪው በጣም ነው የማመሰግነው። በጣም ነው የሚጣፍጠው። ደስ ብሎኛል። በጣም ደስ ብሎኛል። ጥሩ ሰዓት ስለደረስክልኝ ሞር እንደገና ደስ ብሎኛል። ታውቃለህ እንኳን አገራገሩ ጥሩ ነው። እንኳንም ኤላ ጋር ደወልኩ። ተንሳይ ጋር ኤላ በደንብ ያውቃል። ኦልሬዲ ፋሚሊ ማለት ነው። ኤላ በደንብ ያውቃል። አዎ እዛ ላይም ሪቪው ተሰርቶ አይቼ እስቲ ደግሞ ሂጅ ልብላ ብዬ ነው። በጣም ነው የማመሰግነው። ቴንኪው በጣም እናመሰግናለን።
ቅቅሉ ከዚህ በኋላ በኋላ መሰለሽ ምን አደረገው እደውላለሁ ከዛ እኔ አስቀምጣለሁ በቃ ስትመጣ ችግር የለውም እንግዲህ ከቤታችን ለየት ያለው ፎር ታይፕሳችን ነው ፎር ታይፕስ ነው የሚባለው ለአራት ሰው ይበቃል ብለን ስለምናስብ ነው አራት አረግሽኝ እኔ አይደለም ብለን የምናስብ የነበረው ግን አሁን በጣም ሰዎቻችን ይወዱታል እንጠቀማቸው አራት አይነት አለው እሺ አራት አይነት ጁስ አለ ኦኬ ጁሶቹም አራት አይነት ናቸው አራት አይነት ነው ያለው የሌለው ነገር የለም ፎር ታይፕሳችን አፕል አለው ቫራይቲ ነው በቃ አፕል አለው ስትሮበሪ አለው ሀብሀብ አለው ማንጎ አለው አናናስ አለው ሁሉም ነገር ያሟላ ነው ጤናማ ምግብ መክሰስ ላይ ከመጣ አንድ ሰው ይሄንን ለአራት ሆኖ ከልጆች ጋር መጥተው እንጀራ መብላት አንዳንዴ ወይ ደግሞ ምሳ ብለህ ምሳን ራሱ መብላት አንዳንዴ ስለዚህ ሁለት ሆነ ይሄን ከበላ ምሳን በላ ከፍሩታ የቾኮሌት ከቨር ተደርጎ ዋው እናንተ ነው ሁሉ ነገር አለ እኮ ማብራሪያ ያስፈልገው ቆንጆ ነው ይሄ በጣም ምን አድርጋ ትዙ ይሄንን መብላት አትችይም ምን መሰለሽ ከነሱ ችግር እንዳነግብኝ ችግር ነው አንተ አለኝ እኮ የሌለ መስሎኝ በኋላ ሰርተሽ ተመከታች ይሄው ቃል ገባሽ ላስቀምጠው አስቀምጠሽ ለብቻ እንደጋለው እንግዲህ ይዘው በጣም ቆንጆ ተመልካቾች ጠብቁልኝ በጣም ደግሞ ፍሩት ፓንች ነው ቾኮሌት ከቨር ተደርጓል በጣም ነው ደስ የሚለው እዛ ላይ ጁሶችም አሉት እዚህ ጋር ምን ጁሶች አሉ ለጓጓለ ስለዚህ ችግር መሳት ዋው አይተህልኝ ማለት ካሱ ይበቀኝ ስፔሻል ጁስ ይሻለኛል ብዬ ነበርና እነኝን አራቱ ለምን አለኝ ሙዝ አለኝ ሁሉ ነገር አለኝና እዛው ይሄው የኔ ስፔሻል ጁስ አለ አመሰግናለሁ አራቱንም ነው የምበላው አዎ እባክህ ተመካጃ አንተን እበላለሁ አንተን እበላለሁ ሁሉንም እበላለሁ እባክህ ቀስ እያልክ እየተዝናናኝ ኢንጆይ እያደረክ መብላት ትችላለህ ይበቃሻል በጣም ጨምርልሻል እግዚአብሔር ይስጥልኝ በጣም አመሰግናለሁ ሁሉን ያሟላልኝ ስፔሻል ጁሳችን ባይዘው ሁሉን ነገር ያሟላል በጣም ነው ደስ የሚለው በዛ ላይ አቀራረቡ ራሱ በጣም ማራኪ ነው ከለር ኮምቢኔሽናቸው ራሱ ይሄ አቮካዶ ነው እዚህ ጋር ደግሞ ማንጎ አለ እዚህ ጋር ደግሞ ፓፓዬ በቴምር በስትሮበሪ ደግሞ ውስጡ ዲዛይኑ ራሱ እንዴት ነው የሚያምረው ተመልካቾቻችን ያሰራሩ ነገር ያካተታል ውስጥ ቾኮሌት ራፕ ያደረገችበት መንገድ ለደከመው ሰው ለፀሐዩ ላቃጠለው ሰው እንግዲህ ጣፋጭ ለሚወድ ሰው ጣፋጭ የማትወድ ከሆነ ደግሞ አማራጭ አለ ያለ ስኳር ያለ ስኳር መስራት ይቻላል እንደያ ፍላጎታል በሹካ ጁስ የመጀመሪያው ሰው ነው ተመልካቾቻችን ያሰብኩት ምንድን ነው ቤተሰብ ይዞ ለሚመጣ እንዴት ደስ ይላቸዋል ልጆች ሲመጡ ብታይ እሱን እኮ ነው አቀራረቡ ራሱ በጣም ነው ደስ የሚለው አንደኛ ልጆች ከዚህ በላይ ጁስ አይጠጡም ለልጆች ትንሽ ነው እንትን የሚላቸው ከዛ ላይ ደግሞ ፍሩት ፓንች አለ ሁለቱንም ያማከለ ያገኛል በዋጋ ራሱ እንትን ፌር ነው በጣም ፌር ትንሲህ በጣም ነው የማመሰግነው ሁሉን ነገር አየው ቤትሽን ጎበኘው በጣም ደስ ብሎኛል አሁን የጀበና ቡና ይምጣልህ እዚህ ላይ ባክ ደስ አላለም በጣም ጨስ ብሎ ቡና መጠጣት በጣም እሺ ኧረ በጣም እኔ ሁሉ ነገር ቀላቅዬ እንግዲህ አንድ ነገር ግን ማኪያቶ ሳትቀምስ በፍጹም እንድትሄድ አልፈቅድልህም አሁን ቤት መሰለኝ አሁን ቤት እናቴ ጋር ሲል ይችን ብላ እውነት ነው ታዲያ ተመልካቾቻችን ይሄ ሁሉ በልቼማ አልችለው ማኪያቶ እንቀምሳለን ማኪያቶ እንጠጣለን በጣም ነው ድርቁት ማስተላለፍ የምትፈልጊው መልእክት ካለ ከማኪያቶ በፊት በዛው ምድሉ ልስጥሽ ፒያሳ ላይ ነው ያለነው ተመልካቾቻችን አራቅንም ዳውንታውን ላይ ነው ያለው ህንጻው ራሱ ዳውንታውን ነው የሚባለው ፒያሳ የገበያ ማዕከል የበፊቱ ዳውንታውን ነው የሚባለው ኦኬ ፒያሳ የገበያ ማዕከል በፊት ግን ዳውንታውን ነው የሚባለው ዳውንታውን ህንጻው ስር ስለነበረ ዳውንታውን በመባል ይታወቃል እዛው ጋር ከፏቴው ዘቅ እንዳሉ ከ00 ትንሽ ከ00 0.1 ሊጎበኙ ሲመጡ ተንሳይ ሸሮ መምጣት እንዳይረሱ ተንሳይ ጋር ነው ፒያሳ መሀል ላይ ነን ያለ ነው ዋጋችን ተመጣጣኝ ነው ምግባችን ጣፋጭ ነው ሁሉንም ያማከለ ሰው እንደያቅሙ እንደየኪሱ መምጣት ጤናማ ነገር በጣም ጣፋጭ ነገር የሚችልበት አማራጭ
ተመልካቾቻችን የዛሬን ቅምሻ ፕሮግራም አልወደዳችሁትም? እኔ በጣም ወድጄዋለሁ። ምክንያቱም መሀል ፒያሳ ላይ ለሁሉም ሰው መሆን የሚችል ቤትን ነው ያስጎበኘዋችሁ። እንዴት ምግቡ እንደሚሰራ አይታችኋል። ኪችን ድረስ ገብተን ነው፣ ኦፕን ኪችን ነው ምግቡ ሲሰራ እዛው ነው የምታዩት። ከምንም በላይ ደግሞ ምግቡ ቀምሼዋለሁ። ጣዕሙ ምንም ይወጣለት አይደለም፣ እጅ የሚያስቆረጥም ነው። ቅቅሉማ የተለየ ነው። በተለይ ደግሞ እንደዚህ ቤተሰብ ሆናችሁ 4-5 አይነት ነገር 4 አይነት መሀል ላይ ፍሩት ፓንች በቸኮሌት ከቨር የተደረገ በጣም የሚጣፍጥ ፍሩት አላቸው። ምንድነው ያልሽው ስሙን? ፎር ታይፕስ ተብሏል። 4 አይነት ነው። ከመሀል ላይም አለው ሀባብ አለ አድርጎ ሚክስ ያደረገ ሁሉ ነገር አለ። ጤናማ ምግብ ማለት ይሄ ነው። እዛ ላይ ደግሞ ስፔሻል ጁስም ከፈለጋችሁ ለብቻ ለአንድ ሰው እዛ በቤቷ እንደዚህ የምትበላው ምግብ ታገኛላችሁ ብለን እናስባለን። በጣም ቢዚ ነው። ከጀርባ እንደምታዩት በጣም ብዙ ሰው አለ። እኔ የመጣሁበት ሰዓት ወርቅ ሰዓት ስለሆነች ነው። ሁሉ በጣም ጊዜ ሰዓት መሽተልናል። በጣም ደስ ብሎናል። ከውጭ እስከ ውስጥ ድረስ ስላያችሁ ደስ ብሎናል። አሁን ደግሞ እንግዲህ ቡና እየጠጣን ማኪያቶ እየጠጣን እንጫወት። ሁላችሁንም እንጋብዛለን። ተንሳይ ሽሮ በሁሉም ነገር አብራችሁን ነን። ቅርንጫፍም አለች ደግሞ ሁሉ ነገር ወደ ቄራ አንድ ብራንች አለሽ አይደል? አዎ ጎተራ ላይ ወደ ጎተራ ሲሄዱ ቴንኪዩ ወደ ጎተራ ሲሄዱ ተንሳይ ሽሮ ጎራ ማለት እንዳይረሱ። ፔፕሲ ፊት ለፊት ንግድ ባንኳ ላይ ተንሳይ ሽሮ አለ። እዛም አለው ይሄው ምግብ እዛም አለ። እዛው ታገኛላችሁ። ጣዕሙ አይነቱ ሁሉም አንድ አይነት ነው። እንዳጠፉ እንጋብዛለን። እንደምታዩት ተመልካቾቻችን ጥሩ ምግብ ለመብላት የግድ ፋንሲ ቦታ በጣም ሌክዠሪ ነገር አያስፈልግም። ወንበር ላይ ምግብ ሰው ይመሰክራል። ከጀርባ እንደምታዩት ቢዚ ቤት ነው። በጣም ወድጄዋለሁ። ትንሽዬ እጅግ አድርጌ በጣም አመሰግናለሁ ተቀብለሽ ስላስተናገድሽን። በጣም ነው የማመሰግነው። ያው ተቀብለናል። በእውነት በጣም ደስ ብሎኛል። ተመልካቾቻችን የዛሬው ቅምሻ ፕሮግራማችን ይለያል ያልኩት በምክንያት ነው። ፒያሳ መታችሁ ፀሐዩ ምኑ ዝናቡ ምኑ ካስቸገራችሁ እዛው ፒያሳ 00 ዝቅ እንዳላችሁ የድሮ ዳውንታውን ሁለተኛ ፎቅ አዲስ አበባ የገበያ ማዕከል ትክክል ሁለተኛ ፎቅ ላይ ትንሳኤ ሽሮ ብላችሁ ብትመጡ ትንሳኤም አለች፣ ምግቡም አለ። እንደዚህ ያማረ ምግቦች ሁሉም አሉ ማለት እንችላለን። የምግቦቹ ጣዕም ደግሞ አንደኛ ነው። በጣም ትወዱታላችሁ። እኔ ምስክር ነኝ። የዛሬው ቅምሻ ፕሮግራም በዚሁ አጠናቅቃለሁ። ማኪያቶ መጠጣቴን እቀጥላለሁ። ትንሽዬ እጅግ አድርጌ አመሰግናለሁ። ተመልካቾቻችን ቅምሻ ፕሮግራምን ወደ እናንተ ያደረስኩት እንደተለመደው እስክንድር ተስፋዬ ነኝ። ሳምንት ቅምሻ ፕሮግራማችን የት ይወስደናል የሚለውን አብረን እናያለን። እስከ ሳምንት